አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? አለሁ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ዶሮ ሳሎና ልንሰራ ነው ማለት ነው። አብረን እንስራ። እዚህ ጋር እንደምታዩት ሁሉንም ነገሮች አዘገጃጅቼ አስቀምጫለሁኝ። አሁን ብረት ድስቴን አግላለሁ ወደ ስራ ማለት ነው። ብረት ድስቴ ሙቋል። ሽንኩርቴን ጨመርኩኝ። በነገራችን ላይ እኔ ሽንኩርት ትንሽ አበዛለሁ። አንድ ፍሬ ይበቃዋልም ይላሉ እነሱ። እኔ ግን ሁለትም ሶስትም ማረግበት ወቅት አለኝ ማለት ነው። ወይ ሽንኩርቱ በዛ ሲል ቲማቲሙ በዛ ሲል ያኔ ወፈር ይልልኛል ወጡ ማለት ነው። እንግዲህ ከምድጃው ጋር የተራራቀ ስለሆነ የቀረብ ቀረብ እያደረኩ ነው ማለት ነው። ቡታጋዙ ጋር እተጋ ያለ ዘይት በራሱ ግለት ጠበሱት ሞክከና ያለው ትንሽ ዘይት ጠባ አደረኩ ማለት ነው። እዚህ ጋር ከዛ በዘይቱ እንደዚህ አድርጌ ከቀላቀልኩኝ በኋላ ብስል ነው ያለው። ራሱ ጊዜ ሙቀቱ ያበስለዋል ማለት ነው። ሽንኩርቱን ትንሽ ገጠም አደረኩኝና ተዘጋጅቶ የነበረውን ዶሮ አምጥቼ ጨመርኳቸው ማለት ነው። በነገራችን ላይ ያው እንግዲህ ማንኛችሁም ታውቃላችሁ የዚህ ሀገር ዶሮ ጨርቅ ነገር ስለሆነ ማዛውን ያጣል። ያው እዚህ ጋር አቀላቀልኳቸው አዋሃድኳቸው ማለት ነው። እዚህ ጋር ከዛ እንደዚህ አድርጌ ቦታ ካስኩና አቀላቀልኩት በኋላ በጣም አድርጌ አሁንም የተወሰነ ይመታዋል ማለት ነው። እንደዚህ ገለበጥ አደርግና አሁንም እዚህ ጋር ቲማቲም ሳልሳ ማለት ነው። እሱን ጨመርኩኝ። እሱን ከጨመርኩ በኋላ ደግሞ እንዲሁም ተዘጋጅቶ የማቅርብ የነበረው እንትን አለ ቅመም። በነገራችን ላይ ቅመሞችን ስም አልጠራኋቸውም። ያው ማንኛችሁም ታውላችሁ በግዶነት ኩዝብራ፣ ኩርኩም፣ ፍልፍል አስዋጥ፣ ጅንጅብል እና ነጭ ሽንኩርት እንዲሁም ሌሙን ናሽፍ ናቸው ማለት ነው። እርድ እሱን በአንድ ሳህና አድርጌ ነበር። አሁን ጨማመርኩና ቀላቀልኩና ከዛ ገጣም አደርጋለሁ ማለት ነው። በግረቱ ራሱ ይበስላል ማለት ነው። እንደዚህ ካደረግኩ በኋላ አሁንም ገጠም አድርገው የተወሰነ እሳቱ ማታ ያደርገዋል ማለት ነው። ከዛ እንደዚህ ያኔ ከነበረበት እንትን ብሏል። ቲማቲም የቆረጥኩት በነገራችን ላይ እኔ እንትን ልብሱን ልጬ ነው ወይም ፈቅፍቄ ነው የማደርገው ማለት ነው። ቲማቲሙን ቆዳውን አነሳለሁ። እንደዛ አሁንም ካዋሃድኩኝ በኋላ አሁንም ገጥም አደርገውና ይመታዋል ማለት ነው። ከዛ ይሄው እንደምታዩት ቆንጅዬ ሆኖ ተቀላቅሎ በስሏል ማለት ነው። እዚህ ጋር መጣና ያዘጋጀሁት አትክልት አለ ካሮትና ድንች
እሱንም አቀላቀልኩ ማለት ነው። ከዛ አቀላቀልኩ በኋላ አሁንም መልሼ ግጥም አደርገውና ይንተከተካል በደንብ ማለት ነው። ቆንጆ ሆኖ ምክክ ብሎ በስሏል ማለት ነው። እዚህ ጋ እንደምታዩት ቆንጅዬ ድርቅ ያለ ሳሎና ወይም ወጡናል። አሁን እዚህ ጋ ሩዙን በነገራችን ላይ ሰራ ላሳያችሁን ቆንጅዬ ሩዝ ነው። ያው ገና ወደ እቃ ላይ እንትን አላልኩም። እዚሁ ላይ ቆንጆ አድርጌ አብስዬዋለሁኝ።